ኑሬ እዚህ ጋር ነብር አጋጥሞኛል አንድ ጊዜ። ሰላም ወደ ቻናል ቤተሰቦች እንዴት ናችሁ? ኑራውል ነኝ። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ የምንሰራው ቪዲዮ ምን መሰላችሁ? የሆነ ተራራ አለ 2470 ሜትር ከፍታ ያለው ወይም ደግሞ 8100 ጫማ ነው የሚባለው ከፍታ ያለው ተራራ አለና እዚህ ጋር አብረው ደግሞ ሰላም እንዴት ናችሁ? አማን ነው ወይ? ጧህ አባላለሁ። ሁሉ ሰላም ነው። ዛሬ ከፍ ልንል ነው ወደ ላይ ከፍ እና ትንሽ ዝናብ ምናምን ስለጣለ ትንሽ አስቸጋሪ ሃይኪንግ የሚሆን ይመስለኛል። ግን ለማንኛውም አብራችሁን ቆዩ። እንደምትወዱ ተስፋ አደርጋለሁ። ደሴ በትንሹ ይሄን ትመስላለች። ዳይመንድ ነው ዳይመንድ ሊግ ዳይመንድ አንተ ምንም እንትኑን አታውቀውም እኮ በየት በኩል በጸጋ እንደሚያልፍልህ በቀበሌ በኩል ጸጋ ይመጣል። ጸጋው እያሉ ቀበሌ ደንኩ ጸጋ ጸጋ እና አትለፍ ድንጋይ አትለፍ። ለማንኛውም ድንጋይ አትለፍ። ምንድን በልጅነቴ ድሮ አርኪኦሎጂስት ነው መሆን የምፈልገው። አሁን ምን አስካሁንስ? ምክንያቱም ኢትዮጵያ ድንግል ናት ይላሉ። ያ ድንግል መሬት አላት ይላሉና እኔ ቆፍሬ ላወጣላት ፈልጋለሁ። እባክህ ድንግል የሚለው ሌላ ስለመሰለህ የብሬን ነው ወላሂ። አልተነካም ብዬ ስለማስብ አልተነካም ብዬ አስባለሁ። እና አርኪኦሎጂስትን የመረጥኩት ለዛ ነው። አርኪኦሎጂስት መሆን ፈልጋለሁ ያልኩት ብዙ ነገር አላችሁ። አሁን ሐሳብን አልቀየርክም? ያኮ በልጅነት ነው። አዎ አይ አሁን ምን መሰለህ ሐሳብ በርግጥ ትቀያየራለህ። እንደነንተና ድንጋይ ስታስወግድ የሆነ ነገሮች ሲሉ የሆነ ስታገኛቸው አታልፋቸው። ተዚህ ላይ ይመጣብሃል። የልጅነት ህልም እስከመሆኑ ይመጣብሃል። እንትን ቀይረናል። በልጅነት በዶክተር ትጀምራለህ። ከፍ ያልክ ስትል ሲከብድ ቀለል ያለ ታረጋለህ። መጨረሻ ዩቲዩበር ትሆናለህ። መጨረሻ ላይ እንደኛ ዩቲዩበር ሆነ ቁጭ ትላለህ። ይኸው ትጥቃችንን ማሟልተን ነው የመጣ ነው። ግን የምር ቪው በጣም ነው የሚያምረው። በጣም የሌለ ነው የሚያምረው። ቆይ ላሳያችሁ። ሩፍናን እኮ የዘፈነላት ወዶ አይደለም ቀረው ልጅ ብለሽ ብታሚኝ አገር ያውቃል አንቺም ደስ የሚል ሰዓት እያሳለፍን ነው። እና አብራችሁ ሃይክ አድርጉ። ቀጣ ደግሞ ከፍ እያልን ወደ እንትና ምናምን እንሄዳለን። እንደምታዩት ነው። የሚገርም እያሳልፍን ያለ ነው። ያው እኔ እንኳን የመጀመሪያ ሃይኪንግ ነው ትላለህ። በዚህ ጀምረ ግን እኮ ብዙ ሰው እኮ ደሴም በስም በዝና ምናምን ነው እንጂ የሚያውቃት እየመጡ ያጎብኛት ወረዳ ቦታ ምናምን ያለ ግን በስም ደረጃ ሁሉም ጋር ደርሳል። እየመጣችሁ ጎብኙ። አሁን ስትጨማ መተናል። አሁን ግድ ነው። ከፍታው ስንት እንደሆነ ነገር ያለው እስካሁን ያው 1000 እርምጃ አልቆጠርክ? ኧረ ቁጥር 2470 ሜትር 2470 ሜትር እኮ ወደ 21 ሜትር አባሚ ሲ ሌቭል ምናምን ከዛ እኮ ነው አሁን እየለካ የመጣሁት። ኮታይም ጫማው አዎ ዋው ከዛ ነው እየለካ ነው የመጣሁት። እኮ በራሱ ብራንድ ነው አይደል? ለዚሁ ተብሎ ራሳችንን የምናረጋግጠው የተሰራ ጫማ ነው። ለዚሁ ለእንትን ለባህር ጠለል ለመለኪያ የተሰራ ነው። ኮምፒውተራይዝድ ጀምረን ይኸው እዚህ ደርሰናል። 8100 ፊት ነው የሚለው ያ አሁን 100 ያክል መተናል። ከዚህ በኋላ ያለውን ሄደን ደግሞ እናረጋግጣለን። እና ደስ የምታያትን ትመስላለች። ደግሞ ሰብስክራይብ አድርጉኝ እንጂ እኔ ዝም ብዬ ሃይኪንግ ነው እናንተ እኔ እንኳን ባለመለስ አደራችሁን በሰማይ በምድር ሰብስክራይብ አድርጉ። ቆንጆ ሃይኪንግ ነው። በቻናላችን ስም የመጀመሪያ ሃይካችንን እየወጣን ነው። ምግባችንን ምናምን ይዘናል። ዛሬ በቃ እዚሁ ነው። ያው ከጠፋንም ምናምን አፈላልጉን። አየሩ የሌለ ነው የሚያምረው። አንደኛ ነው በጣም ኤርጎ የሚባለው ይሄ ነው። ኤርጎ ነው ኤርጎ የሚባለው። አረ በደንብ ታደሰ እኮ ታድሶ
የሚባለው ግን በዛ ብንል ምናምን ደግሞ ያምር ነበር። በቃ ወደፊት ወከባ ስለሚነው አይ ወደፊት በቃ ሰብስክራይብ ያደርጉን 1000 ሰብስክራይብ የሚያደርገንን ይዘነው እንመጣለን እዚህ እንደዛ ካልሆነ እዛ ልክ ስጨርስ ደግሞ አረ በጣም ነው የሚያምረው። በጣም የምር በጣም ነው የሚያምረው። በተለይ ደግሞ በደንብ ክረምት ደግሞ ከፍ ሲባል ደግሞ እንዴት አባቱ ያማረ ነው። አረ ያምራል እንጂ ከፍ እያለ ሲሄድማ ከፍታ እኮ ያምራል። በሰውም ላይ ይሁን በምን ከፍታ ደስ ይላል። ጤሮና ጋር ነው በቃ ቻሌንጅ እዚህ ዳይ ዲግዳክ እንውጣ እስኪ እንውጣ ዳይ yes አይበቃኝም አልቻልኩም በራዘር እንዴት ነበር? አልቻልኩም። አንሸራተኝ እንጂ እኮ አሪፍ ጆ ነበር እኮ ግን አንሸራታ ታውቃለህ እንዴ ሙላ አይታይም ሙላ። ኧረ በጣም እንደዚህ ጎበዝ ነኝ። አንተ ጎበዝ ነህ ጎበዝ ነህ። ወጣት እንደዚህ ጎበዝ ትመጣለህ እየተደበቅ ትመጣለህ። አይቀርም እንትና ጋር ምናምን ነው አይነገርም እኮ አንዳንዴ ፕራይቬሲ የሚባል ነገር አለ። ልብሴ የተቆራረጠ ደስ የሚል ነው። ቆየው ከወጣው ስሚዋ አዩት እስኪ አሳያችኋለሁ። አሁን ወደ እንትና ወደ ዩኒቨርሲቲ አዩት እስኪ ደስ እንዲህ ከቶፕ እያየናት ነው። በጣም የሚገርም ሃይኪንግ ነው። የሆነ ቦታ ግን አረፍ ብለን በጣም ነው ደስ የሚለኝ። ትንሽ ካሜራው ጨለም ካለ ሶሪ። እዚህ አካባቢ የምትመጡ ወደ ደሴ ምናምን የምትመጡ እያያችሁ ጦሳ ወጣችሁ ሂዱ። ጦሳ ሳትደርሱ እንዳትሄዱ። ቀጣይ ደግሞ ሌላ ቪዲዮ ይሰራላችኋል። አሪፍ ቦታ እንሄዳለን። አልነግራችሁም፣ ሰርፕራይዝ ነው። ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ተከታተሉ። ቪዲዮ ሲለቀቅ እንዲደርሳችሁ። ብራዘር ደናችሁ This is my village እና እንዴት ነው? አማን ነው ወይ? እንዴት በጣም እንደምትወዱት 100% እርግጠኛ። እንዴት አየሽ? ይሄንን ምርጥ የሆነ ቦታ እንዴት አየሁት? አያችሁት? ምርጥ ቦታ እዚህ ጋር ድንኳን አድርገን ምግብ አብስለን በቃ ምን ልበላችሁ ብዙ በቃ ኑረንበታል። በልጅነት ያደግንበት ቦታ ነው። ይሄ ቦታ ደስ ይላል። ብዙ ትውስታለን። ይሄንን ቦታ እየመጣችሁ እዩ። በይበልጥ በደንብ ለማየት ደግሞ ቻናሉን ሰብስክራይብ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ግድ ነው። እንደየኔ ፊት ላይ እንደተሰበረ ያየው አንግ ተመቶ እኮ ነው። አረ ምን ይጥላል? አሽኑሪ እንዴት ነበረ? አረ በጣም ነው ደስ የሚል የምር የሌለ ነው የሚያምረው። ምንም እንትን ምናምን ያው ተፋሽ ምናምን ይቆራርጣል እንጂ ድካም ራሱ እኮ የለም። የምር ምርጥ ቦታ ነው። በጣም ነው የሚያምረው። በጣም ነው ደስ የሚለው ወላሂ። ደስ ይላል። ከቶፕ ስትሆን ደግሞ በጣም ነው የምታምረው። ዛፎቹ ምናምን በጣም ነው የሚያምሩት። ደስ የሚል ነገር አለው። አየሩ ይሄ መንገዱ ራሱ አላማረም ወላሂ። የሆነ ሰላም ያለው ነገር አለ። በጣም በቃ ማለት ያረጋጋል። ውስጥ እርግጥ ነው የሚል በጣም ያምራል። ይሄ ሰው ታዲያ እየመጣ ይጎበኘው። አረ እየመጡ በተለይ ደግሞ አሁን ላይ ክረምት ላይ ሌላ ጊዜ ሲደርቅ ምናምን ያን ያክል ላይ ስለሚችል አሁን ግን እነዚህ ክረምት ላይ ትንሽ ዝናብ ምናምን ስላገኘ የሌለ ነው ምር ያለበት የሌለ ማለት ነው። አብዷል።
አሪፍ ነው። በጣም ደስ የሚል ሃይኪንግ ላይ ነው የመጀመሪያ ቢሆንም ግን የሌለ ነው ደስ የሚለው። ሱስ ያስይዛል። በቃ ከዚህ በኋላ ሃይከር ነው የምሆነው። ሃይከር አላልኩም ሃይከር ነው ያልኩት። የሌለ ያበደ ይልሃል እዚህ ጋር አባቴ። ደሴ 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 ፍቅር ሀገር ተራራ ተከባ፣ በጦሳ ተራራ ተከባ በሚያማምሩ ደኖች የምትገኝ ጥንታዊት የሆነች የፍቅር ሀገር የመተሳሰብ። አረ ደሴ ደሴ ገራዶ ገራዶ አለቀልሽ ልቤ ተንዶ ተንዶ ያለው እኮ ለዚህ መጥቶ ይሄን ሁሉ ካየ በኋላ ውበቱ ፍቅሩ አሸንፎት ለደሴ ያልዘፈነ የለም እኮ። እናንተ መታችሁ በደንብ ጎብኟት። ቻናል ቤተሰቦች ደግሞ አብረን መተን የሆነ ሰዓት ሰብሰብ ብለን ሃይክ የምናደርግ ነው የሚሆነው። ሌሎችንም ከዚህ ከፍ ያሉ ቦታዎች አብረን እየሄድን ሃይክ እናደርጋለን። ከፍታ ብዙ ጊዜ ላይ ከተወጣ በኋላ ስለሆነ የሚታየው ቀላል ነው ምናምን ይባላል፣ ግን ደስ የሚል ነገር አለው። እየተዝናናን ግን እየቻልነው ድካሙንም ትንፋሽ መቆራረጡንም እየቻልነው ስለሆነ ግዴታ ካልተሰራ ካልተለፋ ስለማይገኝ እንለፋለን እንጥራለን። እናንተም ሰብስክራይብ ታደርጋላችሁ። በደንብ አብረን የምናድግ ይሆናል እና ይሄን ይመስላል። በቃ የሚያምር ጊዜ እያሳለፍን ነው። እስኪ ይሄንን እስኪ ጥቅጥቅ ደን አሳየልኝ እስኪ በእናትህ። እስኪ አቀበት ስትወጣ ግን እንደዚህ ዳገት ምናምን ስትወጣ እንደምትጎብጥ ታውቃለህ አይደል? እስኪ ቀጥ ብዬ ለመሄድ ልሞክር። ብረት ይዋጥኩ ነው መሰለኝ። ኑሬ እዚህ ጋር ነብር አጋጥሞኛል አንድ ጊዜ ስናዳ። ነብር ፈራለሁ እንዴ? ነብር ፈራለሁ ናፍቀሽኛል። አይ አይደለም ነብሬን እኮ አንተ ነብር አፈራ። እኔ ስንት ማለት እንዳያልቁ ታሪኮች ናቸው ብዬ ነው እንጂ እኔ ይተውካቸው እንትን ብል ምን እንደዚህ ነብር መፈራ ሰው አረ ያውቅ አረ እና በስቴፕ አሁን ከኋላ እየሆንክ ነው። በስቴፕ እሺ። አይ ዞን በጥፊ እንደጣልክ አውቃለሁ፣ ግን ቢሆንም ነብር ያው አንተ ከቅርስ አንፃር እኔ ነው የሆነ ሰዓት ሶሻል ሚዲያ ላይ ካስታወስክ እኮ አህያ በጥፊ ነው አህያ በጠራው ይዳርክ ሳነኝ ሲል በጣም ነበር የሚገርመኝ። በቃ ሲምፕል ነገር እኮ ነው። እና አሁን አህያ በጥፊ መምታት ምን የሚከብድ ነገር ኖሮ እኛ ስንት ነበር በግልምጫ እኮ ነው። በቃ በግልምጫ እንደዚህ ዞር ካልኩ በቃ ሁሉም የሉም። አሁን ራሱ ልክ እኛ እታች ስንጀምር ኮታችንን ሲሰሙ ሄደው ነው እኮ በጣም ብዙ ነበሩ። ነብር ይመጣሉ። በቃ ለቀ በኮቴ ነው የሚያቆኝ እንዴ ቀለዳለህ እናንተ። አልቀለድኩም። አንተስ የመጣው ነው ይሰራል አይደል? ኧረ እውነት እንዴ ያለፈው ግራይኔን ብዬ ነው ያመጣው። እና ለዛ ነው አሁን ማሽድህ ነው ወርዶ ከግራይኔን ብዬ ነው ባለፈው እንዴ እኔ አልልም። በቃ ሲጀመር በቃ ፍጥጥ ነው እንዳው መመለው እኔ ሳገኘው ልክ በቃ እንደዚህ ፍጥጥ ነው በቃ ነብሩ ራሱ እና በቃ እሱ ነው እንደው ግራይኔን የሚለው ግራይኔን አሳልፏል። ረሙ ምን ረሙ ማን ነው? ረሙ ማን ነው? ረሙ አቀፍ ባለሀብት ማን ነው? ፕላኔት አቀፍ ማን ነው? እኔ ይገርሙኛል። እነሱ ራሱ የሆነ ሰዓት እኔ ጋር መጥተው ነበር እኮ የሆነ ነገር ፈልገው መጡ ሰጧቸው። አሁን ከኔ ወስደው ሄደው ፕላኔት አቀፍ እንትን አቀፍ ምናምን ይላሉ። በጣም ነው እኔ ጋላክሲ አቀፍ ነው። በቃ እኔ ምንም አላቅፍም፣ ግን በቃ የለም ይሄ በቃ ሙሉ ነገር። እስኪ ተጣራ አንድ ሰው ከሪም እንጥራ ከሴት መቼም ቤት ሰዓዳ ከሴት ቤት ይብትል ፒያሳ ላይ አሁን እሱ ብቻ ነው የማይዞረው፣ ሁሉም ይዞራል። ወላሂ ያምራል። ድጌ ያዝ ረረ ሰውየው እንኳን ሊደክም ናይስ ላይክ ሼር አርሱ ደግሞ ይሄ ሁሉ ተራራ 2740 ሜትር ተራራ ወጥቼ
2440 ሰው 2740 ሰው ሰብስክራይብ ማድረግ ያለበት ቢያንስ ባለ ላይክ በጫማ ከሄድን ደግሞ ላይኩን እንደውም እናበዛዋለን 8100 ፊት እናደርጋለን 8100 ላለመርገጥ ብዬ ነው እንጂ በጫማ ያላልኩት እናንተ ላለመርገጥ ብዬ ነው እንጂ በጫማ ያላልኩት በቃ በሜትሩ እናንተ ሰብስክራይብ ላይክ አድርጉ ደስ የላይ ነው የቷሄ ደስ የላይ ነው የቷሄ ገበያ ላይ ወጥቶ ቢነገድ ሁሉም ወደ ደሴ ያቀናል መንገድ ደስ 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 ሳይ አሪቡ በነብ ደግሞ የምንጠቀመው ምግብ እኮ በጠቅላይ ሚኒስትራችን ሪኮመንድ የተደረገ ነገር ነው። አዎ ማለት ሰምተናል ታዘናል። ያው እንብላ ትላለህ እዚህ ነው። ያው ይሄን እንብላለን። ይሄ ዲዘርት ነው በኋላ ዲዘርት በኋላ ነው። ዋ ብሎኝ የቀረው ልጁ ብለሽ ብታሚኝ ሀገር ያውቃል አንቺም ደሴና ትሰጭኝ የተባለላት ሀገር ናት። ባይዘው ደሴ ማለት ምን በላ የምትሰጥ ሀገር አይደለችም። ምን አለ በሸገር ምናምን ቢባልም ባይባልም ሀገሪቱ ያውቃል ደሴ እንደማትሰጥ ለማለት ነው። እና አሮፍናን ታንኪዩ መታይቷት ይሁን አይታል ወይ ደግሞ ታሪኳን በደንብ የሚያውቀው ይሆናል። ሰምቶ ምንም ደሴን እኮ መስማት ዋው ግሩም ነው። እቺ የወሎ ዳቦ ትባላለች። ባይዘው በጣም ብዙ ሰው ደሴ የምታውቁ ሰዎች እቺን ዳቦ ታውቋታላችሁ? ታስታውሳላችሁ? እቺኛዋ ትልቁ የወሎ ዳቦ ትንሿ ባላም ሰዋ ማለት ነች። እቺ እንደዚህ ካልሆነ ማለት ነው ብርዱ ጭራሽ ነው ማይቻለው። በጣም ከባድ ነው። አባቴ እንደዚህ ታረጋለህ። ትንሽ ታሟሙቅና ደስ ይላል። በጣም ደስ ይላል ደግሞ እንደዚህ በጣም ደስ ይላል። ምናምን ትላለህ። በጣም ቆንጆ ነው። አድርገህ መክፈት እንደዚህ አድርገህ አትከፍተው። አንድ አዎ፣ ሁለት ሌላ ነገር ሁለት በቃ ልግጣው አለ ሁለት እግሬን ልሰብረኝ ነው። ሀሳብ ጨረስክ? ሁለት ሰዓት ሶስት አገኘ ማለት ነው። አንድ እግሬን እንዳይሰብር እግሬን ብድጋል። ሁለት አይ በነገራችሁ ላይ እኔ ኳስ ምናምን መጫወት አልችልም ማለት ቀጥል የኳስ እንትኑ የለኝም። ተሸነፍክ እኮ አንድ ሁለት ቅጣት ልቀጣ። እሺ ምንድን ነው የምቀጣው? ይችል ነው እንዴ? አላለም። እሺ ወደ ቅጣት ፑሻፕ ይሻላል። ስንት ፑሻፕ ልስራ? በምን ልስራ? አይ ሳልነካ እንደዚህ በመላክ እሺ 10 ስራ ዞሃንን አላየው 10 ስራ 10 አዎ እሺ በአንድ ጣት ይመስላል ሁለቱን አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ 10 አለቀ። ይኸው ግን አንድ ሁለት ትሰራለህ። አንድ አይደለም የሚቆጠረው አባዛ አንድ ሁለት እግር መቀየራቸው እንዴት ለምን ሶስት አልተቻልክም። አራት አይ አሁን ተከታል። በቃ አሁን አፈር ልበላ ነው እንግዲህ ተዘጋጅ። አፈር ሶስት ነው የሰራው እኮ አንተ አራት ሶስት አራት የሰራው እንትን አለ ባር አለ። እሺ አንድ ሁለት በቃ ከዚህ ወዲያ አትስራ ትጎዳለህ። በጣም ሶስት
ከአራት በላይ አትይዣትም። አራት ከጨመርክ አሸነፍክ። አዎ እንዲህ ይጨምራል። ዳይ ምን እንቀጣሽ? ምን እንቀጣሽ? እንዴ ፑሽ-አፕ እንስራ። ፑሽ-አፕ ሌላ ነገር የለም እንዴ? በቃ ፑሽ-አፕ ስንት ልስራለሽ? 2 ዲጂት ምናምን አይመቸኝም። 2 ዲጂት አይመቸኝም። አይ ሰራ ስንት ልስራለሽ? 99 ከስንት ከ90 ልጀምር? 9 ስራ። ምንድን ዝቅ እንጂ አንበሳ አልሰራኸውም? 800 አልሞላው? 800 ሞልታል። 3 ቀረኝ አይደል? 803 እና ቤተሰቦች ይኸው ጦሳ ተራራ ላይ የነበረን ሃይኪንግ ይሄን ይመስል ነበር። አሁን ደግሞ ብርዱም እየመጣ ነው፣ ዝናቡም ጉምም አፈን እያደረገ ነው። ግን ደስ የሚል ጉዞ ነበረ። እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደዚህ አካባቢ ስትመጡ ደግሞ ሳታዩ እንዳትሄዱ። በጣም ቆንጆ ቦታ ነው። ደስ የምታያትን ትመስላለች ከቶፕ ላይ። ውስጧን ደግሞ በሌሎች ቪዲዮዎች ላይ ምናምን ስንሰራ የምታያት ነው የሚሆነው። ይመቻችሁ።